you think that I care about a how when I talk and I flop. Okay, she wanna talk and I pop. ዳጊ አንተ ዳጊ ስማ የሳምሬት ፍቅረኛ ምን እንደገዘላት ታውቃለህ? አንተ አትሰማኝም እንዴ? እሺ ምን? አንተ ግን ምን እየሆንክ ነው? ጸባይክ እንደስት እየተቀያየረ እንዴት እንዳስጠላኝ። ያው ነኝ እንዴ? ምንድነው ያው ነኝ? በስነ ስርዓት አውራኝ እንጂ። ስማ እንዲህ ልትቀጥል ከሆነ ፍቅራችን እዚህ ጋር ይበቃል። እሺ መለየት እንችላለን። እሺ ምን? እሺ እንለያይ እኮ ነው ያልኩክ። አው እሺ መለየት አይደለም የምትፈልጊው? እንለያይ። አንተ እንዴት ነው የምታወራኝ? ድሮውን አትርሳሽ። ያ እግሬ ላይ ወርቃ ምትለ አይ ጆን 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 ማጋኒ ጆን 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 ማጋኒ እንታዲ ማዳዲ ዋዲቤ ጆን 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 ማጋኒ ተመንደነው እና ኮሜንት ሁሉም ጊዜ ሴት ምናምን እኔ ሴት አይደለም እኔ ወንድ ነው እኔ ጎጃም ወንድ ዋ ሄደዛ ምን ችግር ዶንኩሮለች ዋ ሳሚዳን ምን ያውቃል ከዚህ ልጅ አንጻር? እስኪ ቪዲዮን ይዩትና ቆንጆ ቆንጆ ሪፕሎች አብረን እናነባለን። ሞተር አለው ይለዋል። አይ ከሌላ መኪና ጋር በብሉቱዝ ኮኔክት አድርገን ነው ምን ይከታ እዚህ ነው መሰል። አይ ነው ቤት ዝም ብሎ ስለደበረኝ መጥቼ እያጸዳው። ሲጀመር አወራርሽ ራሱ አልተመቸኝም። ባለቤትን ጥሪልኝ። ነኝ ባለቤቱ ጋ ሰላም ነው ወይ ነኝ ማውስ ስጪኝ እስኪ። ማውስ እሺ ስንት ነው ዋጋ? 500 500 ብር። እሺ 400 ብር እኮ ነው የሰጠኝ። 500 ነው። ቼክ ላድርግ እስኪ። 300 ብር እኮ ነው የሰጠሽ። ቼክ አድርግ። 300 ይቅርታ ወድቆብኝ ነው። ይሄ 400 ብር። ይቅርታ እኔም ወድቆብኝ ነው። ይሄ 500 ብር። አላዳ ዋስጠኝ እርገዝ ዋስጠኝ በእናትህ እርገዝ በእናትህ ዋስጠኝ ነቃ አንበሳ ሰው ለማዳን እየሞከርኩ ነው። ቤታቸው ደርሼ ዲሹን ሳየው ሪሲቨሩ ኦፍ ከመሆኑ ውጪ ሌላ ምንም የተበላሸ ነገር የለም። ከራሴ ጋር ሞግቱ ስለዚህ ዝም ብዬ እንዳልሄድ ኪሴ ውስጥ 5 ሳንቲም የለም። ብር ብቀበል ደግሞ ያወቁ ቀን እርግማናቸው ይደፋኛል። ምን ይሻላል? እርግማን ከችግር ያበልጥም። ብር ሳገኝ መልስላቸዋለሁ አልኩና ከባድ ብልሽት ያለበት ለማስመሰል ጣራ ላይ ወጥቼ ለ5 ደቂቃ ያህል ጥርሴን የፋቁ ከቆየው በኋላ ወረድኩና ቤት ሪሲቨሩን አበራሁት። ወዲያው ሰራ። ተባረክ። የሆነ የምከታተለው ድራማ ነበር። እሱ ያመልጠኛል ብዬ አዝኜ ነበር። ገላገልከኝ። ስንት ነው ፈራንኩ ታዲያ? 400 ብር ብቻ። በቃ ችግር የለም አሉኝ። እንደሌላ ሰው ቀንስልኝ ብለው ይሟገቱኛል ብዬ ስጠብቅ ወዲያው ተስማሙ። ትሽ ምን ነበር ትንሽ ዋጋ ጨምሬ በነገራቸው ብዬ ተበሳጨው። በቃ ችግር የለም ቀጣይ ወር ጡረታ ሲወጣ ሰጣለሁ አሉኝ። ቀጣይ ወር ጡረታ ሲወጣ ሰጣለሁ። ቆንጆ ሽሮ ያልተከተኩ ነው እሷን ቀምሰህ ትሄዳለህ ብሎኝ ወደ ጓዳ ገቡ። እበላለሁ ብዬ መበላቴን እያሰብኩ ክፉኛ ተከስኩ። ቢያንስ ሽሮ በልተሃል። የሆነ ቀን ደግሞ አንድ አባወራ ቤት ዲሽ አስተካክዬ ጨረስኩና ቦርሳዬን በጀርባ ያዘዬ ልወጣ በሩ ጋር ስደርስ ከኋላ የመጡና የጃኬቴን ኮሌታ ጨምድደው ያዙት። እንዴ ምን ነው? ከመሳቢያ ውስጥ ይዘው የወጣውን 10 ሺህ ብር አምጣ። እንዴ የምን 10 ሺህ ብር? የሌባ አይነ ደረቅ መልሶ ልብ ያደርቃሉ። ኧረ ተረትና ምሳሌን ተውትና የምን 10 ሺህ ብር ነው የሚሉኝ? መሳቢያ ውስጥ የታሰረ 10 ሺህ ብር አስቀምጬ ነበር። አሁን ሳየው የለም። ሳሎን ቤት ደግሞ ከኔና አንተ በቀር ማንም አልገባም። ከኔና እርሶ ውጪ ማንም ካልገባ እርሶ ይሆናል በቃ ወሰዱት። እኔ ምንም ማውቀው ነገር የለም። እሱን እዛው ታወራዋለህ ብለው እየገፉና እያዳፉ ወደ ጣቢያ ወሰዱኝ። አርብ ማረሚያ የገባው የ2 ቀን እስሬን አጣጣምኩና ሰኞ ተፈታው። ከስሬ የተፈታው ቀን ድንገት ያሳሰሩኝ ሰውዬ ከልጃቸው ጋር ያለፉ መንገድ ላይ ተገጣጠምን።
ልጅዮ አሉኝ ዝግ ባለ ድምፅ። ምን ላርጎት? ልጃቸው ፈጠን ብላ የዛን ቀን እኮ 10,000 ብሩን እኔ ነበርኩ ለሾፒንግ ብዬ ከማሳቢያ ውስጥ የወሰድኩት በጣም ይቅርታ አለችኝ። ሾፒንግ በወጣች የሀብታም ልጅ ቀብጣ እዮብ በማያውቀው 2 ቀን ተቀጣ የሚል ስንኝ አንጎሌ ላይ የተመላለሰ መንገዴን ቀጠልኩ። አንድ ቀን ከእናቴ ጋር ቲቪ እያየሁ ሳለ እናቴ እንደዚህ አለች። ልጄ ግን እንዳንተ አይነት ሰነፍ ልጅ አይቻለግም። ምን ማለት ነው? ቲክቶክ ባይኖር እኮ ምንም መስራት የማይችል ልጅ ነው። እዚህ ጋር ነበረ ቅስሜ የተሰበረው። እንደውም ያለ ቲክቶክ ገንዘብ ሰርቻ ሳይሻል። ቆይ እንዳለችው የእውነት መስራት አልችልም እንዴ? ምንድነው? ቆይ ከቲክቶክ በፊት ስሰራ የነበረው በ14 ዓመቴ ምናምን ፓስታ ምናምን ሸጥ ነበር። አሁን እንኳን ፓስታ ልሸጥ ፓስታው ራሱ የት እንደሚገዛ አለው። ቆይ ምንድነው መስራት የምችለው? መንጃ ፈቃድ አለኝ፣ መኪና አለኝ፣ ጭልፋ አለኝ። ነው ጭልፋው ምንም አይሰራ። ስለዚህ ባሉኝ ነገር የሚሰራ ስራ መፈለግ አለብኝ። አንድ ወጣት መንጃ ፈቃድና መኪና ቢኖረው ምን ሊሰራ ይችላል? ያው ከሀገር ይወጣበታል። ያው ታክሲ ምናምን ሊሰራ ይችላል። የልጁን መልስ በጭንቅላት እያሰላሰልኩ ሳለ ድንገት መንገድ ላይ የተለጠፈ ያንጎ የሚል ጽሑፍ አየሁ። እኔም ያንጎ ፕሮ ምን እንደሆነ ለማወቅ ስማን ነው ማረክ 50 ለቃ ድምጽ እንደምጽ አልኩ። ስማን ነው ግማሹን እኔ እከፍልልሻለሁ። እባክህ ምን ያህል ትከፍላለህ? ከምትሰጪኝ ግማሹን ያህል እከፍላለሁ። በልስኝ ካለ ድርቅና እግዚአብሔር ይስጥሽ። ሰውዬ ዛሬ ዞር በልኝ ታስይዘኛለህ። ቀበቶ ሰሪ ሙዬ ስላይነ ብርሃን ሰፈራችንን ለመድካው። ሌላኛው እሪ በከንቱ ብየዋለሁ። ምን ነው? ይሄው ጮሃለሁ ምንም። አይዞ ቆጣ ቆጣ ካላልክ ራብን ታስታግሳለህ። ወደ ስራውት ይመለሱ፣ ደንበኞቹ እንዳያመልጡት። ስላይነ ብርሃን ነጠላውን ሰብስቢ አዋራ አታውኝብን። ነጠላሽን ሰብስቢ ነጠላውን ሰብስቢ አዋራ እያቦነንሽብን ነው ሲሉሽ አቅመ ደካማ ሴትዮ አትሰሚም? ቆይ አንተ ታያለህ እንዴ? ባይ ከእናንተ ቤት አይን ይጠፋል። ይቅርታ በጣም ይሄው። ለማንኛውም እግዚአብሔር ይስጥሽ። ረጋ በል እንጂ ልመናና ቁጣ ረሃብና ቁንጣን አብሮ አይሄዱም። አሁን ብር እንጂ ምክር አያስፈልገኝም። እርሶ ደግሞ ቁንጣን ያውቃሉ ለመሆኑ? ልመናና ቁጣ ረሃብና ቁንጣን ግጥም ነው እኮ የጻፉት። አውቀዋል፣ አሳተሙት። አይነ ስውር ነኝ ብርሃኔን ያጣው አይነ ስውር። ነፍሴ ሰላም ነው? እግዚአብሔር ይመስገን። ጆኒ ይባላለሁ። ልተዋወቅ? ጆኒ ሌባው እንዴ? ምን አልከኝ? እዚህ ሰፈር ቶኒ ሸጋው፣ ጆኒ ሌባው እንደሚባሉ ሰምቻለሁ። እንደሚሰርቁ አንተም መጠንቀቅ አለብህ አሉ። አንዳንዴ ፀሐዩ ዝናቡ እንትን ብሎ የምታመጣውን ከየት እንዴ ቢሰርቁ ምን ታረካለህ? ሌቦች አሉ ሳዩ የሚያምኑ ብፁዓን ናቸው ብዬ ነው እኔም ሰምተም ከፍ ምን ነው ውሻ እኮ መስሎኝ ነው እኮ ውሻ መስሎኝ ምን ችግር አለ? አንቺ ነይማ እኔ ደርሻለሁ ቆየሽኮ አንቺ ነይማ እኔ መጥቻለሁ ቆየሽኮ የምናውቃት ቦታ መጥቻለሁ ቱ አንቺ ነይማ እኔ ደርሻለሁ ቆየሽኮ
ኮምፒውተራችሁን እየተጠቀማችሁ ሰው ቢመጣባችሁና እየሰራችሁ ያላችሁትን ነገር ሰው እንዳያይባችሁ ከፈለጋችሁ ምን ማድረግ እንዳለባችሁ ላሳያችሁ። ኪቦርዳችሁ ላይ ዊንዶው ፕላስ ኮማ ሳንለቅ ጫን ብለን በመያዝ የተጠቀማችሁ ያለውን ይደብቅላችኋል። ከዛም የተጫነውን ስንለቀው ወደ ነበረበት ይመልስልናል። ለተለያየ ቴክኖሎጂ መረጃ ሰማይ ልጄ፣ ይሄ ማሽን አንድ ውሸት ከዋሸ ይጮሃል። ትላንት ማታ የት ነበርክ? ከጓደኞቼ ጋር እያጠናን ነበር። እየጠጣን ነበር። በጣም አዝኜብሃለሁ። እኔ ባንተ እድሜ እያለሁ እንደዚህ አላደርግም ነበር። ምንድነው የሚያስቅህ? አባት አይደለሁ እንዴ? አንቺ ቤቲ